እሺ ዛሬ እቺ ቪዲአር የምትባለዋን ኦቨር ቮልቴጅ ፕሮቴክሽን ምን እንደምትመስልና እንዴት እንደምትሰራ ለማየት እንሞክራለን። እቺ በጣም አስፈላጊ ኤሌክትሮኒክስ እቃ ናት። በቶሎ ችግሩን እንድናስተካክለው ይረዳናል። ለእቃዎቹ ላይ ደግሞ ኦሪጂናሊቲያቸው ላይ ወሳኝነት አላተች ቪዲአር። ስለዚህ ምንድነው የሚሆነው? እዚህ ጋር ለምሳሌ ፊውዛችን አለ እዚህ ጋር ፊውዙ በሲሪየስ ከዛ ቪዲአር በፓራለል ይኖራል። ኤል ላይን ኒውትራል ይኖራል። ወጪ እዚህ ጋር ለምሳሌ ሌሎች ኮምፖኔንቶች ይኖራሉ። እዚህ ጋር ለምሳሌ ብሪጅ ዳዮድ ኤሲ ወደ ዲሲ የሚቀይርልን ይቀመጥ እዚህ ጋር። አሁን ፊውዛችን 3A ለምሳሌ በ250 ቮልት 3A በ250 ቮልት ቢሆን ይሄ ቪዲአር ደግሞ ሬቲንጉ ስታንዳርድ ሬቲንጉ 250 ቮልት ነው የሚሆነው ማለት ነው። ኤግዛምፕል። ስለዚህ ቪዲአር ቪ ሲጨምር ቮልቴጅ ከጨመረ ሬዚስታንሱ ምን ያደርጋል? ድሮፕ ያደርጋል። ያ ማለት ለምሳሌ 10 ኦም ሊደርስ ይችላል። መጀመሪያ ሃይ ሬዚስታንስ ነው። ሲበላሽ ማለት ቮልቴጃችን ከጨመረ ወይም ቮልቴጁ በሚጨምርበት ሰዓት ቪዲአሩ ተበላሽቶ ሬዚስታንሱ ይቀንሳል። መጀመሪያ ችግር የለውም ሃይ ነው ሬዚስታንሱ። ስለዚህ ከረንት ወደዚህ ይመጣል። ወደ ታች ሃይ ሬዚስታንስ ስለሚሆንበት ወደዚህ ነው የሚሄደው። አት ኖርማል ኮንዲሽን ወደዚህች የምትሄደው በጣም ትንሽ የከረንት ናት። ምክንያቱም ኦልዌይስ ከረንት ፍሎ የሚያደርገው ቱ ዘ ሎወስት ሬዚስታንስ በሚሆንበት ሰዓት ወደ ታች ወደዚህ ወደ ሌሎች እቃዎች ያልፋል ቪዲአሩ ኖርማል ሲሆን። ግን ቮልቴጅ እዚህ ጋር ገቢ ለምሳሌ ገቢያችን 400 ቮልት ሲሆን ከ250 በላይ ነው። ያ ማለት ቮልቴጁ ጨመረ ማለት ነው። ቮልቴጁ ሲጨምር ከዚህ በላይ ሆነ፣ ከ250 በላይ ሆነ። ኢሚዲየትሊ ወዲያውኑ ሬዚስታንሱ ምን ይሆናል? ድሮፕ ያደርጋል። ለምሳሌ 10 ኦም ይሆናል። ከሃይ ሬዚስታንስ ተነስቶ ወደ 10 ኦም ይወርዳል ቪዲአር። ያ በሚሆንበት ሰዓት ይሄ ቮልቴጅ 400 ስለሆነ ከረንት አሁን ወደዚህ ማለፍ ይጀምራል። ለምንድነው ወደዚህ ማለፍ የጀመረው? ምክንያቱም 10 ኦም ነው። ቪዲአሩ ተበላሽቷል፣ ሬዚስታንሱ ቀንሷል፣ 10 ኦም ሆኗል። ስለዚህ ከረንት ኦልዌይስ ፍሎ የሚያደርገው ቱ ዘ ሎወስት ሬዚስታንስ ስለሆነ ኦልሞስት ኦል ከረንት ወደዚህ ፍሎ ያደርጋል፣ ወደ ተበላሸው ቪዲአር ማለት ነው። ያ በሚሆንበት ሰዓት እዚህ ጋር ያለው ከረንት ፍሎ ኤ አምፒየሩ ስንት ነው ተብለን ብንጠየቅ በዚህኛው ፎርሙላ v i r ብለን ቪያችን 400 ነው። አያችንን አናውቀውም። ስለዚህ አይተን ሬዚስታንሱ የተበላሸው ቪዲአር ሲበላሽ 10 ኦም ሆነ 10 ኦም። ስለዚህ በ10 ምን እናገኛለን? 40 አምፒየር እናገኛለን እዚህ ጋር። ስለዚህ እዚህ ጋር ፍሎ ያደረገ ያለው 40 ኤ ነው። 40 ኤ ደግሞ የፊውዛችን አይታችኋል 3 ኤ ነው የፊውዙ። ስለዚህ ከ10 እጥፍ በላይ ከረንት ፍሎ ያደረገ ነው። ከፊውዙ አቅም በላይ ነው። ፊውዙ ይፈነዳል፣ ይበላሻል፣ ይቃጠላል ማለት ነው። ፊውዙ ለምንድነው ፊውዙ የተቃጠለው? ከረንቱ ከአቅም በላይ ነው። ከፊውዙ ሬቲንጉ በላይ ነው ከረንቱ። ያ ማለት 40 ኤ መጣ፣ እሱ የሚችለው 3 ኤ ነው። ስለዚህ ፊውዛችን ይቃጠላል። ስለዚህ አሁን ማን ተቃጠለ? ቪዲአሩ መጀመሪያ ተቃጠለ። ከዛ እሱ ሲቃጠል ከረንቱን ጨመረው። ከረንቱ ሲጨምረው ፊውዙ ተቃጠለ። በዚህ አይነት ወይ ነው የሚሄዱት። ያ ደግሞ ሲሆን ቴሌቪዥናችን መስራት ያቆማል፣ ኮምፒውተራችን መስራት ያቆማል። ለምን? ፓወር ሰፕላዩ ተበላሸ። ፓወር ሰፕላዩ ለምን ተበላሸ? ሃይ ቮልቴጅ ነው የመጣበት። ሃይ ቮልቴጅ ሲመጣ ቪዲአሩ ተበላሸ። መጀመሪያ ኦቨር ቮልቴጅ ፕሮቴክሽኑ ተበላሸ። ሲበላሽ ከረንቱን ጨመረው። ከረንቱ ሲጨምር
ፊውዙ ተበላሸ። ስለዚህ አሁን ይሄ ለፕሮቴክሽን ለኦቨር ቮልቴጅ ፕሮቴክተር ነው፣ ይሄ ደግሞ ለኦቨር ከረንት ፕሮቴክተር እንደሆነ ነው የሚያሳየው። ግን አሁን ምን ተፈጠረ? ወደዚህ ያለው ነገር ተረተ ማለት ነው። ከፓወር ሰፕላያችን የተበላሹት ሁለቱ ነገሮች ብቻ ናቸው፣ ፊውዝ እና ቪዲአር ብቻ ማለት ነው። ስለዚህ እኛ ከፍተን በምንሰራበት ሰዓት በቀላሉ ሁለቱም ነገሮች ብቻ መቀየር ነው ማለት ነው። ከዛ በ5 ደቂቃ ባልሞላ ጊዜ ውስጥ ቀይረን ፓወር ሰፕላያችንን ወደ ስራ ማስገባት እንችላለን። ሪሲቨር ሊሆን ይችላል፣ ፓወር ሰፕላይ ሊሆን ይችላል፣ ቲቪ ሊሆን ይችላል። በዚህ አይነት መንገድ አስተካክለን ሁለቱን ብቻ ቀይረን ወደ ስራ መግባት እንችላለን ማለት ነው። ስለዚህ ቪዲአር በጣም ኢምፖርታንት ነው ማለት ነው። ቪዲአር ባይኖር ግን ይሄ ቮልቴጅ አልፎ ሌሎች እቃዎችን ብሪጅ ዳዮድ፣ ካፓሲተር፣ አይሲ፣ ትራንዚስተር ያሉትን ነገሮች ሊያበላሽብን ይችላል፣ አብሮ ሊያቃጥልብን ይችላል። ስለዚህ ያ ከመሆኑ በፊት ይሄ ቪዲአሩ ከፊውዝ ጋር በመሆን ሌሎች ኤሌክትሮኒክስ እቃዎች እንዳይበላሹ ይረዳልናል ማለት ነው ሁለቱ። ስለዚህ ስንቀይር ቪዲአሩን እንቀይራለን፣ ፊውዙን እንቀይራለን። ቪዲአር ቮልቴጅ ዲፔንደንት ሬዚስተር ነው። ያ ማለት ቮልቴጁ ሲጨምር ቮልቴጅ ከጨመረ ኢንፑት ቮልቴጅ ከጨመረ ሬዚስታንሱ ይቀንሳል። ስለዚህ አንዳንድ ጊዜ ምን ተብሎ ይታወቃል? ቫሪስተር ይባላል። ቫሪስተር። ስለዚህ ቪአር ብሎ ልታገኙት ትችላላችሁ፣ አርቪ ብሎ ልታገኙት ትችላላችሁ። አንዳንድ ጊዜ ኤምኦቪ ብሎም ልታገኙት ትችላላችሁ። ያ ሁሉ ምን መሆኑን ያሳያል? ቪዲአር ኦቨር ቮልቴጅ ፕሮቴክሽን መሆኑን ያሳያል። ስለዚህ አሁን ይሄንን ቪዲአር በጥቁር ከቨር የተደረገበት ምክንያት ሲጮህ፣ ሲፈነዳ፣ ሲቃጠል እንዳይጮህ ድምፁ ለማፈን ነው። ስለዚህ ውስጡ ላይ ያለውን ለማየት እንሞክር። ከለሮቹ ብዙ ጊዜ የዚህ ቪዲአር ከለር በሰማያዊ እና በቢጫ ይሰራል አይሰራም ብለን መለካት ሲያስፈልገን ይሰራል አይሰራም የሚለው ቼክ ማድረግ ካለብን መልቲሜትር ኮንቲኒቲ ላይ አድርገን ኮንቲኒቲ ላይ ነው የምናደርገው ሜትራችንን። ስለዚህ ከጮኸ ተበላሽቷል፣ ተቃራኒ ነው ከፊውዝ ጋር። ከጮኸ ተበላሽቷል፣ ካልጮኸ ይሰራል። ስለዚህ የጮኸ አይደለም ይሄ ይሰራል ማለት ነው። ከጮኸ አይሰራም፣ ካልጮኸ ይሰራል፣ ካልጮኸ ይሰራል። ከፊውዙ ተቃራኒ ነው አሰራሩ። ምክንያቱም ፊውዙ ከጮኸ ይሰራል፣ ካልጮኸ አይሰራም። ይሄኛው ግን ከጮኸ ተበላሽቷል፣ ካልጮኸ ይሰራል።